እንደምን አድራችኋል ውድ የአዱ ቤተሰቦች አንዳንድ ጊዜ ድክመቶች ከአቅም በላይ ሊሆኑብህ ይችላሉ እንደ መሽገር ተጣብቆ እንደማይለቁ ይሰማ ይሆናል እነዚህን ድክመቶችን መቼም ቢሆን ማሸነፍ እንደማትችል ታስብ ይሆናል ወይም ራስን ከሌሎች ጋር በመወዳደርና ሌሎች ካንተ እንደሚሻሉ በመቁጠር ከንቱ እንደሆንክ ልታስብ ትችላለህ በሌላ በኩል ደግሞ ኃይልን ከሚያሟጥጥና ህይወት እንዲያስጠላ ከሚያደርግ አቅም የሚያሳጣ በሽታ ጋር እየታገልህ ይሆናል እንድትደክም ያደረገ ነገር ምንም ይሁን ምንም ከዚህ ሁኔታ መገላገል የምትችልበት መንገድ እንደሌለ ታስብ ይሆናል ምነው መቃብር ውስጥ በሰወረኝ ቁጣም እስኪያልፍ በሸሸከኝ ምነው ቀጠሮ ሰጥተ ከዚህ በኋላ ባታስተውሰኝ የሚል ስሜት ይመጣብሃል እንዲህ ካለው ተስፋ አስቆራጭ ሁኔታ መገላገል የምትችለው እንዴት ነው የዛሬው ንቃታችን መንገዱን ይጠቁምሃል ብርቶች የማይበገር ጥንካሬ አምሳዮች ልበሙሉ ህልምን ድል አድራጊዎች የማንነት የህይወት ትርጉም ናሪዎች ናቸው ከመከራ የገዘፈ ከችግር የተለቀ የተስፋ ተምሳሌቶች ናቸው የሰው መሆንን ትርጉም አንጸባራቂዎች በዘር ትብታ በሃይማኖት ቀመር የተዘጋውን በር ከፋቾች ናቸው ጊዜን ቀድመው ሄደው ጊዜን ጠባቂዎች ናቸው ከኛነት በላይ ያብርነት ኃይል ታሪክ ሰሪ ያደረጉ ናቸው ትንሽ ሆኖ ጀምረው ተግባራችን ትልቅ የሚያደርጉ ናቸው ለመቻል ኑረው ሲችሉ የሚኖሩ ህልመኞች ናቸው ትወድቃለ አትወድቅም እሱ ጥያቄ አይደለም ሁሉም ይወድቃል ጥያቄው ግን ተነሳለ ወይንስ እዛው ትቀራለ ነው ጀግንነቱ የሚታየው በፈተናና በመሰናክል መሃል አልፎ ያለመው ላይ መድረስ ይችላል አንዳንዴ መውደቃችን ለመልካም ነው ብለን አስበን ነገ መልካም እንደሚሆን ለልባችን ደጋግመን በመንገር ኃይላችንን ጨምረን ከወደቅንበት እንነሳ ዛሬ ለነገ መሰረት ናት ሰው ካስቀየመን በይቅርታ እናልፈዋለን ሰው ከደከመ አይዞ ብለን ለማበረታተን ሞክራለን ታዲያ ለኛስ ያለኛ ማን አለን ከሰውነታችን በላይ አእምሮአችን እንዳይደከም ብርታት እንስጠው ከደከመ ከወደቀ ደግሞ ልባም እንደሆነና ማንንም ከሚለው በላይ ጀግና እንደሆነ ለራሳችን ደጋግመን በመንገር ብርታት እናቀብለው ምክንያቱም ላንተ ካንተ የቀረበ ማንንም የለህምና ልክ እንደ ቶማስ ኤዲሰን ብርቱ ሆነ በመወከርን እንጂ መውደቅን አትመልከት ወድቅ ያለው ካልክ ሞታል ባንድ ወቅት ኤዲሰን ከጋዜጠኞች እንደሚል ጥያቄ ቀረበለት 999 ጊዜ ተሳስተ ባንድ ሺኛው መብራትን ፈጠርክ የሚል የብርቱ ሰው መልስ ግን ጥንካሬን የሚያመላክት ነው ተሳስታል 999 ጊዜ ሞክሬ መብራት እንዴት እንደሚበራ አወኩ ይላል ጥንካሬ ብርታት ሲኖር የደከምኮ ለምን እንደሆነ ይገባሃል ብርቶችና ደካሞች ሁሌም ጀርባቸው ሲጣና አንድ አይነት ነው ሁለቱም በከፋ ህመም ውስጥ አልፈዋል ሁለቱም ባልጠበቁበት መንገድ ተጎርተዋል ሁለቱም ብዙ እንቅፋቶች ገጥሟቸዋል ነገር ግን ያለፉትን ሁኔታ የተጠቀሙበት መንገድ መዳረሻቸውን የተለየ ያደርገዋል ደካሞች ይህንን ይላሉ ዓለም ፊቷን አዙራብኛለች ሰዎች ጠልተውኛል ማንንም ከጎኔ የሚቆም የለም ብቻዬን ቀርቻለሁ የሚረዳኝ የለም ስለዚህ እኔም ለዓለም ፊቴን አዞራለሁ የሚጠሉኝን እጠላለሁ የጎዱኝን እጎዳለሁ የገፉኝን እገፋለሁ ያገለሉኝን አገላለሁ ለያንዳንዱ ክፋት በጥፍ ክፋትን መልሳለሁ ለያንዳንዱ በደሌ በደን ዋጋ አስከፍላለሁ ይላል የመሙ ምክንያት በማሳደድ እድሜውን ይጨርሳል ሁሌም በቀልን ተቀዳሚ ምርጫው ያደርጋል እያየ ዝም ብሎ ማለፍ አይችልም ጉዳቱን ውጦ በይቅርታ ማለፍን አያውቅም አዎ ጀግናዬ ብርቶችና ደካሞች ተመሳሳይ ታሪክ ቢኖራቸውም ታሪክ አጠቃቀማቸው ግን የተለየ ነው ብርቶችን በታሪካቸው ዙሪያ ይህንን ይላሉ ዓለም ቢገፋኝም እኔ ግን ዓለምን አልገፋም ማንንም ለጉዳት ቢያጋልጠኝም ማንንም ለጉዳት አጋልጭ አልሰጥም ማንንም ፊቱን ቢያዞርብኝ መልሼ ፊቴን አላዞርበትም ለክፋት ክፋትን ለመምህመምን በመመለስ በቀለኛ አልሆንም ልቤ ሩሩ ነው ነገር ግን ካንዲ በላይ ማንንም እንዲጎዳኝ አልፈቅድም ህመሜን እንደ ኃይል ከወድቀቴም ትምህርት ወስዳለሁ ለራሴም ሆነ ለበደሉኝ ሰዎች ይቅርታን አደርጋለሁ አእምሮዬ ነፃ አወጣለሁ እለት ከትናንት ይማራለሁ ዛሬን እኖራለሁ ነገዬንም እገነባለሁ ይላል እያመመው ህመምን ችሎ ስቃዩን ተቋቁሞ ጉዳቱን አልፎ ራሱን ቀና ማድረጉን ያውቅበታል የሚታየው ብሩህ ተስፋ በትናንት መጥፎ ጥላሸቱን እንዲደናቀፍ አይፈቅድም አዎ እንደ ደካሞች በህመም ተጠቂያቱን በመትኩ መመን ነፃ ለማውጣት ተጠቀምበት ለበቀል ራስን አታመቻች ይልቅ በይቅርታ ራስን ነፃ አውጣ ትናንት ምንም ቢሆን ነገን ያበላሽ ዘንድ አትፍቀድለት ማንንም እንዴትም ቢጎዳ አንተም ተመሳሳይ ምላሽ ለመስጠት ራስን አታስጨንቅ
ምንም እንኳን ዓለም ቦታ ባትሰጥ አንተ ግን የራስን ቦታ ለማበጀት ቀን ከሌት መትጋትን እንዳታቆም ምንም እንኳን ታሪክ አሳፋሪ ቢሆን ዛሬን ነገን የሚያኮራ ማድረግ እንደምትችል እወቅ በደካሞች መንገድ ስለመጎዳት አቀርቅራት ታልቀስ ስለመገፋት ራስን አትውቀስ ቀናበል ራስን ተመልከት ራስን አበርታ ታሪክን ቀይር ህመምን እንደ ኃይል ጉዳትንም እንደ ማነቃቂያ ተጠቀም ከብርቶች ጎራም ራስን አስቀምጥ ምንም ጊዜም ከደስታም ሆነ ካዘን ጀርባ የማይፋቀው ማንነት የራስ ስብና በውስጥ አለ ያንን ስብናን ያንን በማህበረሰብ በአጉል አመለካከት የተጠመደውን ማንነትን ታገለው አሸንፈው ራስን እመነው ማድረግ ፈልገ ማድረግ የማትችለው አለመቻልም ብቻ ነው ያንተ ድግመት አንተነ ያንተ ዋቂም አንተነ ለንፋስ ቦታ አትስጥ ከቆምክበት አንዳችም ነገር እንዳያዘንፍ ጠንክር ራስንም አሸንፈ ትግልን ጀምር ካንተ በላይ የጠነከረ የለምና እንዳማረባችሁ አሉ ሰናይ ቀን